ሰላም የተከበራችሁ የኢትዮ ኢንፎ ዩቲዩብ ቻናል ቤተሰቦች ዛሬም እንደተለመደው በአዲስ ዜና መተናል። አብራችን ቆዩ። ትራምፕ ከህዝብ ተወካዮች ምክር ቤት ያልተጠበቀውን ዜና ሰምተዋል። ይህም አዲሱ ውሳኔ ትራምፕና ፓርቲዎችን በጣም አስደንግጠዋል። ይህም ሴኔቱ ያስተላለፈው ዜና ኮንግረሱ ካልፈቀደልህ በስተቀር ኢራን ላይ ምንም አይነት ጦርነት ማካሄድ እንደማይችል ነው የተነገረው። ይህን የከፈተውን ጦርነትም ሙሉ ለሙሉ እንዲያቆም ተናግረዋል። ይህም ውሳኔ በድምፅ አሰጣጥ ሲሆን 50 ለ47 በሆነ ጠባብ ብልጫ ነው የተበለጡት። በሌላኛው ዜና ደግሞ ዶናልድ ትራምፕ እንዳሉት ከሆነ ለኢራን አርብና ቅዳሜ ብቻ ነው የምሰጠው ብለዋል። እስከ ቅዳሜ ውሳኔያችሁን ካላሳወቃችሁ ቅዳሜ ማታ ከባድ ተኩስ ጀምርባችኋለሁ ብለዋል። ይህ በዚህ እንዳለ የኢራን ውጭ ጉዳይ ሚኒስቴር አባስ አራግቺ አሜሪካ ኢራን ላይ ዳግም ጥቃት ፈጽማለሁ ካለች ኢራን የተለያዩና አዳዲስ ሰርፕራይዞችን አዘጋጅታለች ብለዋል። አሜሪካ ላይ በጣም ትልቅ ጉዳት እንደሚደርስ እየተናገረ ይገኛል የውጭ ጉዳይ ሚኒስቴሩ። ውድና የተከበራችሁ የኢትዮ ኢንፎ ዩቲዩብ ቻናል ቤተሰቦች ለዛሬ ያዝነው ዜና ይህን ይመስላል። ሌላ ጊዜ እስከምንገናኝ በሰላም ቆዩ። ሰብስክራይብ ማድረግ እንዳትረሱ።